የየመኑ ተገንጣይ መሪ የአይዳሩስ አልዙበይዲ ድንገተኛ ጉዞ። በየመን የሚንቀሳቀሰው ተገንጣይ ቡድን ወይም ኤስቲሲ መሪ አይዳሩስ አልዙበይዲ በሪያድ ሊደረግ በነበረው የሰላም ንግግር ላይ ከመገኘት ይልቅ በባህርና በአየር የታጀበ ድንገተኛ ሽሽት ማድረጋቸው ተሰምቷል። የጉዞው መስመር መነሻ ከአደን ወይም የመን በጀልባ ወደ ሶማሌላንድ በርበራ ወደብ መሸጋገሪያ ከበርበራ ወደ ሞቃዲሾ ወይም በተባበሩት አረብ ኤሚሬትስ መኮንኖች ታጅበው መድረሻ አቡዳቢ አልሪፍ ወታደራዊ አየር ማረፊያ መሆኑ ተሰምቷል። የሳውዲ መራሹ ጥምር ጦር እንዳለው ከሆነ መሪው የተሳፈሩበት አውሮፕላን ራዳር ላይ እንዳይታይ ማንነቱን የሚገልጹ መሳሪያዎችን አጥፍቶ ሲበር ቆይቷል። አቡዳቢ ለመድረስ 10 ደቂቃ ሲቀረው ግን ድንገተኛ ራዳር ላይ ብቅ ብሏልም ሲሉ ተደምጧል። የፖለቲካ እንደምታው ይህ ክስተት በሁለቱ የባህረ ሰላጤው ሀያላን ወይም ሳውዲና ኤሚሬትስ መካከል ያለው አለመግባባት ይበልጥ ሊያካርረው ይችላልም ተብሏል። በተለይም በታህሳስ ወር በሁለቱ ወገኖች ደጋፊዎች መካከል ከተቀሰቀሰው ግጭት በኋላ ይህ የመኮብለል ዜና በቁስል ላይ እንጨት እንደሚሰድ ይቆጠራል ይላል የፖለቲካ ተንታኞች። ለዚህ ክስተት የሚሰማ ሀገራችን ብሂል የቆጡን አወርድ ብላ የብብቷን ጣለች ወይም ካልመከርከው ይመክረዋል፣ መከራ ካልገደልከው ይገድልሃል የሚለው ሳይሆን አይቀርም። ሰላም ፍለጋ ወደ ሪያድ ይሄዳሉ ተብሎ ሲጠበቅ በጓሮ በር መውጣታቸው ነገሩን እሾህ በቅቤ እንዲሉ በንግግር መፍትሄ ከመፈለግ ይልቅ በስውር ሴራ መተላለፍ አመላካች ሆኗል። ይህ አረብ ሉሲ ነው። ይመቻችሁ።